እቺ ካልጋበዙኝ ምን ትርጉም አለው? በጣም እንዴ እኔ በዚህ ሰዓት እኮ በነገራችን ላይ ሚስት ያለው ሰው ነው ከእንቅልፉ እንደተነሳ ያለው ብሎ ተሰርቶለት የሚጠብቀው እንደማን ተደውሎ ለቁርስ ካፌንኛ አይባልም። ግን ሰው ሚስትና ልጅን ጥሎ ይመጣል። ምን ላድርግ ለወንድሙ ጊዜ መስጠት ያስፈልጋል። አዎ ይደረጋል። አንተ ወደ ቤት ትሆኛለህ ማለት አይደለም ፕሮግራም ስላላት ነው ሊያጣላኝ አየው። ፕሮግራም ስላላት ምንም አላት ፕሮግራም ሞድ እኔንም ይዛችሁኛ እናንተን ሚስጥራችሁን ወደታችሁ ነው ሞተው ወጣላችሁ ለወራ እኔ ሚስጥር ስለሌለ ይቀጥል። ምን አይነት ፕሮግራም አላት ታውቃለህ? ምንድነው ሚስጥር የሌለ እንዴ? በየቪዲዮ ሚስት ዳሩኝ እያልክ የምትጮህ ሰውዬ አገኘንለት ሚስት ሄዶ አገኛት ምን ትሁን ምን ይወጣ በእናት ጠፋች ልጅቷ ምን ይበለት ምን ፈልገህ አትሏል ደወለ ያሳን ደጋፊ ናቸው እንዴ? ምን ያገናኛል? አይ ቶሎ የሚሄዱ እንትን የሚላቸው የሚያባረው ሳይሆን አሰራዋቻ ስለሚበላ ታሪክ ይቀየራል። የማይበላው ልጅ ማን ይሆናል? ሚፍታ ይሆናል። ዋንጫ አርሰናል አይበላም መቼ እኔ በቤተሰቦቼ ፊት የሆነ ነገር ቃል ገባለሁ። አርሰናል ዋንጫ አይበላም። ከበላ ኬክ ምናምን አዘጋጅቼ ወንድሜን አመቱን ሙሉ ቋጥሮ ማን ስለሆነ ነው እኔ ወንድሜ ያሳዝነኛል። ረጅም አመት ጨጓራው እንዴት እንደሚያመው ታውቃለህ? በወተት የተሰራ ኬክ ነው ያሰብኩት እኮ በቃ አይደለም። አይ እስከዛሬ ታመመ ጨጓራው አሁን ቢያንስ ደስተኛ ነው። በሱ ደስተኛ ነን። ቢያንስ በእናንተድም ግን ደስተኛ ይሁን ይሄድ ተመስገን። ግን ሃይሚ ከጎኑ መሆኑ ግራሱን ያጠፋ ነበር። ያበረታታችሁ ነው የታወቀ ነው። ስንት ነገር ሰበርክ እኮ ቤት ውስጥ። ስለዚህ አሁን ደስተኛ ሆናል አታስብ። እንዳብረን ነው ጀመር እዚህ ነው የምንኖረው። ውጣ አንተኛ እዚህ ነው የምንኖረው። ሲጀመር ልብስ ልበስ ባዝሩም እንዳታይ ኧረ ተውኝ በእግዚአብሔር ተነሳም ሻወሩ ሰጥ ልብስ ልቀይር እንብላ ቁርሳችን ነው ጥሩ ወኛል ነው ሻወር ለመውሰድ ብቁ ኧረ ተው አንተ የተግማማ ወሬ አታወራ። በአለ የቤታችንን ባህሪ ኧረ ተው ወጣው አንቺ ታላቅ ወንድምሽ ታላቅ አይመጣም። እሺ ቆይ አንተ እንሂድ አመንክለስ አይኑ ለርኮ አንተ ነህ እኔ አላገላግላችሁ በቃ አይደለም። በመሀል ቤት የሚጎዳው ሳሩ ነው። በመሀል ቤት የሚጎዳው ሳሩ ነው። እረፍ ተው እናንተ እኔን አታከብሩ። እረፍ እሄዳለሁ። ደቡል ፈናጠርባል እረፍ ምስቶት እረፍ አይሆንም። እረፍ ሰብለ ማጠቀማ እንዴ ሰብለ ማጠቀማ አትስጋው አንተ ነው ያለው። እረፍ በቃ እንዴ ናውጣ በቃ አንተ እኮ ለቀይርሽ ልብሱቱና እና ቀይራ እዛ ገብታ ቀይራ ይመጣል። ምንድነው መንገዱን ማለከው እኔ ያለው በቃ ቶ እንዴ እኔ በሷ ቀይርከኝ እንዴ ታው እንጂ እንዴ እረፍ አንተ እረፍ ተረጋጋ በቃ እንዴ እዚህ ድረስ መተን እንጣላ ታው እንድንዝናና ነው የመጣ ነው በቃ እረፍ እኔም እንዳልመታ አንተ እረፍ መስጠት ልሰብር እረፍ እንዴ ኧረ እባካችሁ እንዴ እኔ አሁን ልማታ ነው ከዚህ በኋላ ማታለሁ። እሱ ረጅም ነው ብለህ እረፍ እሱ ማን ደፍበትም ነው አስቆለፈው በቃ እኔን መታኝ ብሩክ ስለሚወድህ እኮ ነው የመታህ ስለሚወድህ በበስ በቃ እኛ እንብላተዋቸው ተው አንተ እረፍ ይጋርዳል በቃ አንተ ቀይር ቀይር እንሂድ በቃ እኛ ጀመረ ላይ ካላገም እኮ ጥፋተኛ ብትረይም ቢኖረኛ እኔን ተለይ ቤቢ ቁርስ ባለ አለ እኮ እኔ አሁን ቃል ገባሁልህ እኮ በቃ ለማንቺ ተረጋጋ እድርልሃለሁ እንዳታስብ ቆንጆ